ልብን የሚያሞቅ አስደሳችና ሰበር ዜና ነው። ከ800 ዓመታት በኋላ ኦርቶዶክሳዊት ቤተክርስቲያን በቱርክ መሠዊያን እንደገና ተክላለች። ሰሞኑን ከቱርክ የምንሰማቸው ዜናዎች ተአምር የሚያስብሉ መረጃዎች ናቸው። እስከ ዛሬዋ ቀን ቋሚ መሠዊያ ያልነበረው ገዳም በቅዱስ ገብርኤል ስም የሰየመችውን መሠዊያ ኦርቶዶክስ ቤተክርስቲያን በይፋ በቱርክ ላይ ጽላቱን ከመንበሩ ላይ አስቀምጣለች። ኦርቶዶክሳዊነት በቱርክ የተዳፈነ እሳት እንጂ ያልጠፋ እምነት እንደሆነ አሁን እየወጡ ያሉ መረጃዎች እየገለጡ ይገኛሉ። ቱርክ በታሪኳ ታላቁን ቅዳሴ በቅዱስ ገብርኤል ገዳም አከናውናለች። ቅዳሴው የተመራው ደግሞ በፓትርያርኩ በአቡነ አግናጢዮስ ኤፍሬም ሁለተኛ ነው። ማንም ለማመን ሊከብደው ይችላል። እውነታው ግን በቱርክ ኦርቶዶክሳዊነት የተዳፈነ እሳት ሆኖ ቱርክ ወደ ቀደመ እምነቷና ኦርቶዶክሳዊ ሥርዓት እየተመለሰች ትገኛለች። የሉም የተባሉት ኦርቶዶክሳውያን ቅዱስ አባታቸውን ለመቀበል ገዳማትና አድባራቱን እየሞሉት ይገኛሉ። ከዘመናት በኋላ ኦርቶዶክሳዊት ቤተክርስቲያን በቱርክ እየደመቀችና እየጎመራች ትገኛለች። የቅዱስ ፓትርያርኩን አቀባበል በቱርክ ውስጥ ኦርቶዶክሳዊት ቤተክርስቲያን ተጽዕኖ ፈጣሪ ደረጃ ላይ መድረሷን እያሳየና እየገለጠ ሆኗል። ከዚሁ ጋር ተያይዞ ደግሞ የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን ደግሞ አዲስ በተሰራውና በታነጸው ቤተ ክርስቲያን ውስጥ በመገኘት ከፓትርያርኩ ጋር ቤተ ክርስቲያኑን በይፋ መርቀው እንደከፈቱት ቲአርቲ ወርልድ ዘግበዋል። ሰላም የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን በሀገረ ቱርክ እንደ አዲስ እየተስፋፋ የመጣውን ኦርቶዶክሳዊነትን በተመለከተ ያሰባሰብኳቸውን መረጃዎች ለእናንተ ለተመልካቾችና ለአድማጮቼ ይዤላችሁ ቀርቤያለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስጋብዛችሁ፣ መረጃዎች ደግሞ ሲለቀቁ ፈጥነው ወደ እናንተ እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። አብዛኛው ሕዝቧ ከ99% በላይ የእስልምና እምነት ተከታይ በሆነባት በሀገረ ቱርክ ጥንታዊ ታሪኳና ስሪቷ በሙሉ ክርስትናንና መጽሐፍ ቅዱስም እንደሚተርከው ኦርቶዶክሳዊነት በግልጥ የሚታይባት ሀገር ናት። ቱርክ ከቅርብ ዓመታት አይናችንና ጆሮአችን እየተመለከተ እየሰማ ከክርስትና ኦርቶዶክሳዊነት ወደ እስልምና የመጣች ሀገር ናት። በዚህ ሂደት ደግሞ እስልምናን በማስፋፋትና በመስበክ ደረጃ ከኢራንና ከሳውዲ አረቢያ ጋር በእስልምና ቦታ ውስጥ ከፍተኛ ድርሻን ለማግኘት ቱርክ ከፍተኛ ፍጥጫና ትንቅንቅን እያደረገች ትገኛለች። ምንም በዚህ ጎዳናና መንገድ ላይ ብትሆንም የቱርክ መሰረቶቿ በሙሉ ኦርቶዶክሳዊ ክርስትናን በሙሉ የሚገልጥና የሚያስረዳ ነው። ዛሬ በቱርክ ከሚታዩ የቱሪስት መስህብ ስፍራዎች አብዛኛዎቹ የጥንት ኦርቶዶክሳውያን አባቶች የሰሯቸው ገዳማትና አድባራት ህንፃ ቤተክርስቲያንን የዛሬዋ ኢስላማዊት ቱርክ በይፋ ብታሳይም ለክርስትና ግን የማትመች አገር እንደሆነች እየተገለጠ ይገኛል። እግዚአብሔር ወደ ቀደመው ስፍራና ክብሯ ይመልሳት ዘንድ የነቅዱስ ባስሌዎስ የነቅዱስ ኤፍሬምና የነቅዱስ ባስሌዎስ የዮሐንስ አፈወርቅ ቅዱስ ጳውሎስ በኪደተ እግሩ ተመላልሶ የሰበከባት ሦስቱ ጉባኤያት ኒቂያ፣ ቁስጥንጥንያና ኤፌሶን የተካሄደባት የክርስቲያኖች መሰባሰቢያና መናኸሪያ እንደነበረች ታሪክ በግልጥ ፍንትው አድርጎ ይነግረናል። ቢሆንም ግን በአሁኑ ሰዓት በእስልምና ዓለምና አስተምሮ የተጠለቀለቀች ቢሆንም አሁን እየመጣችበት ያለው መንገድና ወደኋላ ታሪኳ እየገሰገሰች ያለችበት ፍኖት ኦርቶዶክሳዊነት በቱርክ እንደ አዲስ እያንሰራራና ብዙዎችም ወደዚህ እምነት እየመጡ እንደሆነ መረጃዎች የራሳቸው የሀገረ ቱርክ ቲአርቲ ወርልድም እየገለጠው ይገኛል። ለዚህ ደግሞ እንደ ማስረጃ የምንጠቀመውና የምንገልጠው በቱርክ ከተፈቀዱትና እንዲታነጹ እውቅና ከተሰጣቸው አብያተ ክርስቲያናት መካከል ራሱ የቱርክ ፕሬዝዳንት የሆነው ረሲብ ጣይብ ኤርዶጋን በተገኘበት ይህ ቤተ ክርስቲያን በይፋ በክብር ተመርቆ እንደተከፈተም ደግሞ በመስማት ላይ እንገኛለን።
በቱርክ ኢስታንቡል ከመቶ ዓመታት በኋላ ለመጀመሪያ ጊዜ የተገነባው የሶሪያ ኦርቶዶክስ ቤተ ክርስቲያን ንብረት የሆነው የቅዱስ ኤፍሬም ቤተ ክርስቲያን ፕሬዚዳንት ረሲብ ጣይብ ኤርዶጋን በተገኙበትም ተመርቋል። በቱርክ ሪፐብሊክ ከተመሰረተ ከመቶ ዓመታት በኋላ ለመጀመሪያ ጊዜ የተሰራው አዲስ ቤተ ክርስቲያን የቅዱስ ኤፍሬም ቤተ ክርስቲያን ሲሆን በዚህም የዓለም የክርስቲያን መገናኛ ብዙሃን በኢስታንቡል የቅዱስ ኤፍሬም የሶሪያዊ ኦርቶዶክስ ቤተ ክርስቲያን መሰራቱን ቱርክ ከመቶ ዓመታት በኋላ በሯን ለክርስትና ለኦርቶዶክሳዊነት ከፈተች ሲሉ ለዓለም ክርስቲያኖች የምስራቹን መገናኛ ብዙሃን በማብሰር ላይ ይገኛሉ። በቱርክና በመላው ዓለም የሚገኙ የሶሪያ ኦርቶዶክስ ቤተ ክርስቲያን አማኞች ይህን ቀን ለዓመታት ሲጠብቁት የቆዩ ሲሆን በኢስታንቡል የቅዱስ ኤፍሬም ቤተ ክርስቲያን የመክፈቻ መርሃ ግብር በከፍተኛ መንፈሳዊ ስነ ስርዓት ተከናውኗል። በመክፈቻውም ፕሬዝዳንት ረሲብ ጣይብ ኤርዶጋን ጨምሮ ከፍተኛ የቱርክ መንግስት ባለስልጣናት የተገኙ ሲሆን የኢስታንቡል፣ አንካራና ኢዝሚር ሜትሮፖሊታን ሊቀጳጳስ የሆኑት ማህበረሰቡ የነበረበትን የአምልኮ ስፍራ ችግር በመዘርዘር በህንፃ ቤተ ክርስቲያኑ ምርቃት የተሰማቸውን ደስታ ገልጸዋል። ሜትሮፖሊታኑ በቱርክ ውስጥ ማህበረሰባችን ከአርመን ወንድሞቻችን በመቀጠል በአገሪቱ ውስጥ ሁለተኛው ትልቅ የክርስቲያን ህዝብ ነው ያሉ ሲሆን በኢስታንቡል ውስጥ ቤተ ክርስቲያን መሰራቱ በጣም አንገብጋቢ ችግርን የሚፈታ መሆኑን ገልጠዋል። ወደ 20 ሺህ የሚጠጉ የሶሪያ ኦርቶዶክስ አማኞች በሚኖሩባት ከተማ የነበረው አንድ ቤተ መቅደስ እንደነበር የገለጹት ሊቀ ጳጳሱ የአምልኮ ቦታ በማጣት ወደ ሌሎች የክርስቲያን ማህበረሰቦች የአምልኮ ቦታዎች በመሄድ አገልግሎት እናገኝ ነበር ሲሉ በቤተ ክርስቲያኑ ምርቃቱ ወቅት በፕሬዝዳንት ረሲብ ጣይብ ኤርዶጋን ፊት ተናግረዋል። ሜትሮፖሊታኑ እንደ ኤሮፓውያን አቆጣጠር በ2000 ዓመተ ምህረት ከመንግስት ጋር በተደረገው ስምምነት የቤተ ክርስቲያኑ ግንባታ እንደተጀመረ የገለጹ ሲሆን ከመንግስት ጋር ባላቸው ጥሩ ግንኙነት የሶሪያ ኦርቶዶክሶች የአምልኮ ቦታ ማግኘታቸውን በመግለጽ ለፕሬዝዳንቱ ምስጋናን አቅርበዋል። በቱርክ ሌሎች ግዛቶችም ለአብያተ ክርስቲያናት መገንቢያ ቦታ የተፈቀደ ሲሆን የመንግስት ቢሮክራሲ በመቀነሱ ወደፊት በሌሎች ስፍራዎችም አብያተ ክርስቲያናትን ለመገንባት ተስፋቸው እየለመለመ እንደሆኑ ምዕመናኑም ጨምረው ገልጠዋል። ይህንንም በማስመልከት ነው የሶሪያ ኦርቶዶክስ ቤተ ክርስቲያን ሊቃነ ጳጳሳትንና ፓትርያርኩን ጨምሮ በቱርክ በሚገኙ ስፍራዎችና ኦርቶዶክሳውያን አብያተ ክርስቲያናት በሚገኙባቸው ገዳማት በመገኘትና በመዘዋወር ይህን ያክል ኦርቶዶክሳዊ ክርስቲያን በቱርክ አለ እንዴ እስከሚያስብል ድረስ ብዙ ኦርቶዶክሳውያን ክርስቲያኖች ሊቀ ጳጳሳቱንና ፓትርያርኩን ለመቀበል አደባባይ በመውጣትና በማጀብ በረከትና ቡራኬን ሲቀበሉ ተመልክተናል። ከዚሁ ጋር ተያይዞ ደግሞ የቱርክ ከፍተኛ የመንግስት ባለስልጣናት የሶሪያ ኦርቶዶክስ ሊቀጳጳሳትንና ፓትርያርኩን ለመቀበል እነሱም ደግሞ ከሀገሪቱ መንግስት ረሲብ ጣይብ ኤርዶጋን በተሰጣቸው ትዕዛዝ መሰረት ፓትርያርኩንና ኦርቶዶክሳውያን ካህናትንና ጳጳሳትን ሲቀበሉ ተመልክተናል። ከዚሁ ጋር ተያይዞ ደግሞ አሁን በሀገረ ቱርክ ያለውን ሁኔታን በተመለከተ አንዳንድ መረጃዎችም አብረው እየወጡ ይገኛሉ። በቤተ ክርስቲያናችን ታሪክ ትልቅ ስፍራ ከሚሰጣቸው ቦታዎችና ሀገራት መካከል የአሁኗ ቱርክ በቀድሞ አጠራር ቁስጥንጥንያ በመባል ትጠራ የነበረች አንዷ ናት። የመጀመሪያዎቹ አማኞች ክርስቲያን ተብለው የተጠሩባት አንጾኪያ ከሮማውያን ግፍና መከራ በመሸሽ ክርስቲያኖች የተጠለሉባት ቆጶዶቅያ የቅዱስ ጳውሎስ የትውልድ ሀገር፣ ተርሴስ አባታችን አብርሃም የኖረባት ካራን፣ ይህችው ሀገር እነ ቅዱስ ዮሐንስ አፈወርቅን የመሳሰሉ ቅዱሳንን ያፈራች ሀገር ናት ሀገረ ቱርክ። የቅዱስ ፖሊካርፐስ የትውልድ ሀገር ኢዝሚር የምትገኘው በቱርክ ነው። አረ እንደው ምናልፋችሁ ቆጥረን የማንጨርሳቸው ቅዱሳን አባቶች መገኛ ምናት ሀገረ ቱርክ። ሊቃውንት ስለ ቤተ ክርስቲያናችን ሕልውና የመከሩበት ሀገር የዛሬዋም ቱርክ ነች። መቼስ ቅዱስ ዮሐንስ አፈወርቅን አስታውሶ ስብከቱን ማስታወስ ግድ ይላል። ስብከቱን አስታውሶ ደግሞ የሰሙትንና የተማሩት እነማን ነበሩ ብሎ መጠየቅ የትላንት ሰዎች እነማን እንደነበሩ ለማስታወስ የሚረዳ ነው። መንበረ ፕትርክናዋ ቁስጥንጥንያ የተሰኘላት እንደ ሀጊያ ሶፊያ የመሳሰሉ ድንቅና ምጡቅ የሰው ልጆች አእምሮ የተጠበበባቸው ቤተ ክርስቲያኖች ባለቤት የሆነችው ሀገር ጭምር ነበረች ቱርክ። ዘመነኞች የተነሱባት ቱርክ ተወረረች፣ ተደመሰሰች። የኦቶማን ቱርክ መነሳት በኤፌሶን፣ በቁስጥንጥንያ፣ በኢዝሚር፣ በቆጶዶቅያ ፍሬ እያፈራ የነበረውን ክርስትና በጦር በኃይል በሰይፍና በጂሃድ ደመሰሰው።
የኦቶማን ጦር በደረሰበት እግሩ በረገጠበት ቦታ ሁሉ ቤተ ክርስቲያንን፣ ክርስቲያኖችን ይደመስስ፣ ያቃጥል፣ ያሳድድ ጀመር። ለማፍረስና ለማቃጠል የከበዱትን ቤተ ክርስቲያኖችን በቁማቸው ወደ መስጊድነት ቀየራቸው። መስቀላቸውን አውርዶ ጨረቃና ኮከብም አኑሮባቸዋል። የባዛይንታይን ጥበብ ያረፈባቸውን ስዕሎች እየነደለ በመተካቸው ከቁርአን የተውጣጡ ጥቅሶችን ለጠፈባቸው። ኤፌሶን በባለተረኞቹ ጦረኞች ስም መጠራት ጀመረች። በኦቶማን የተነሳ ቱርክ ተብላም ተጠራች። ቁስጥንጥንያ ኢስታንቡል ተብላ ስሟ ተቀየረ። ከክርስትናው ዓለም ወደ እስልምናው ዓለም ቱርክ 360 ዲግሪ ተሽከረከረች። ይባስ ብሎ ቱርክ በእስልምና አንጋሽነቷ ከሳውዲና ከኢራን ጋር የምትነታረክ ሀገር ሆና በዓለም አደባባይ ላይ ብቅ ብላለች። ዊኪፒዲያ ከተሰኘው የሀገሪቱን መረጃ ከያዘው ድረ ገጽ የምናነበውና በአሁኑ ሰዓት ያለው የሃይማኖት ምጣኔ ወይም ስብጥር ይህን ይመስላል። የሱኒ ሙስሊም 83.5%፣ የሺአ ሙስሊም ደግሞ 13.5% ይዛሉ። ቁርአናዊ ሙስሊም ደግሞ የሚባሉት በሀገሪቱ ውስጥ 1% የህዝብ ስብጥር አላቸው። ክርስቲያኖች ደግሞ ከ1% የወረደ 0.2% የሚሆን ቁጥር እንዳላቸው ይነገራል። እንደ ነገሩ ለሚኖሩ ሰዎች ለሃይማኖት ግድ የሌላቸው ደግሞ 1%፣ ሌሎች ደግሞ አንድ ላይ ተደምረው 0.03% ይሆናሉ። የክርስቲያኑ ቁጥር ምን ያክል እንደሆነ በዚህ መገመትና መረዳት ይቻላል። በእውነት ይቺ ሀገር ትላንት እነ ቅዱስ ዮሐንስ አፈወርቅ የሰበኩባት ያስተማሩባት ሀገር ናት ወይ ያስብላል። የቱርክ ክርስቲያኖች ጭቆና ደግሞ ምን እንደሚመስል እንመለከተው። አና ክርስቲያን በቱርክ ክርስቲያኖች ላይ እየደረሰ ያለውን በደል ነጥብ በነጥብ እንዲህ በዘገባ ታስቀምጠዋለች። እንደ ኤሮፓውያን አቆጣጠር በ2008 በክርስቲያኖች የዘመን መለወጫ ዕለት በአንድ መድረክ ላይ የቀረበው ድራማ እጅግ አስገራሚ ነበር። በተለምዶ የገና አባት የሚባለው ሳንታ ክላውስ ግንባሩ ላይ ጥይት ተደቅኖበት ሃይማኖትን እንዲቀይር ሲገደድ የሚያሳይ ትዕይንትም በሀገረ ቱርክ ተከስቷል። የኢስታንቡል ቴክኒካል ዩኒቨርሲቲ ተማሪዎች ለክርስቲያኖች ያላቸው ንቀት ለመግለጽ የሚከተለውን መፈክር አንግበውም ታይተዋል። በሰይጣን እንዳትፈተኑ፣ አዲስ ዓመትን እንዳታከብሩ የሚል የጥላቻ ቅስቀሳንም በግቢ ውስጥም አካሂደዋል። ቤተ ክርስቲያን በቱርክ ለመስራት በጣም ከባድ የሆነባት ሀገር ናት። ያም ሆኖ ግን ከባዱን ፈተና ታልፎ ለመገንባት ፈቃድ ከተገኘ መንግስት ለቤተ ክርስቲያን ግንባታ በተለየ ሁኔታ ከፈቀደው ርዝመት በላይ መገንባትና ማነጽ አይቻልባትም። በቱርክ የሚገኙ አጠቃላይ ቤተ ክርስቲያኖች ብዛት 236 ይሆናል። ይህ አሃዝ የካቶሊኮችን የፕሮቴስታንትና የኦርቶዶክስ አብያተ ክርስቲያናትን ቁጥር በአንድ ላይ የሚያጠቃልል ነው። አና ይህንን የቤተ ክርስቲያን ቁጥር ለሀገሪቱ የቆዳ ስፋት ስታካፍለው 783356 ስኩዌር ኪሎ ሜትር ለማካፈል ብንሞክር የምናገኘው መረጃ እጅግ በጣም አስደንጋጭ ነው። በ800 ኪሎ ሜትር ውስጥ አንድ ቤተ ክርስቲያን ላይገኝ ይችላል ማለት ነው። እንግዲህ በዛሬው ዝግጅት በሀገር ቱርክ ያለውን የክርስትና ሕይወትና የቤተ ክርስቲያንን ታሪክ በተመለከተ ያሰባሰብኩላችሁ መረጃ ይህንን ይመስላል። በቀጣይ ጊዜ በሌላ መረጃ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ እንድታደርጉ፣ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ይህ መረጃ ደግሞ ለብዙዎች ተደራሽ እንዲሆን ላይክና ሼር በማድረግ በቤተሰብነት ከቻናላችን ጋር አብራችሁ እንድትቆዩ እየጋበዝኩ የምሰናበታችሁ ሙልጌታ